ሰላም ሰላም የተወደዳችሁ የተዋህዶ ልጆች እንደምን አላችሁ እንደምን ከረማችሁ እንደምን ሰነበታችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንኳን ለብርሃነ ዕርገቱ በሰላም በጤና አደረሳችሁ አደረሰን። ያው እንግዲህ አዲስ ጀማሪ ነኝ ዩቲዩብ ላይ ማለት ነው። ሁላችሁም በዚህ ቻናል ላይ የሚተላለፈው መንፈሳዊ ነገር ነው። በመጽሐፍ ቅዱስ ላይ ጥያቄ የሆነባችሁንን የመጽሐፍ ቅዱስ ክፍሎችን ከብሉያትም ከአዲሳትም ማብራሪያ እየሰጡ የሚያስተምሩን እኒህ የምታዩቸው ሊቀ ሊቃውንት አባ መላኩ ሌሎችም አባቶች እንዲሁ ማብራሪያ የሰጡባቸውን የትምህርት ክፍሎች ይተላለፋል በዚህ ቻናል ላይ። ሁላችሁም ደግሞ እየገባችሁ ሌሎችንም እየጋበዛችሁ ሰብስክራይብ ላይክ ሼር እያደረጋችሁ እንድትደግፉኝና አካውንቴን እንድታሳድጉልኝ በእግዚአብሔር ስም አሳስባለሁ። እኛ ኢትዮጵያውያን እርስ በርሳችን ካልተደጋገፍን ሌላው ዓለም መጥቶ ስለማያግዘንና የኛን እንትን ስለማይል ስለማይከተል ብዙ ጊዜ እርስ በርሳችን ተደጋግፈን እንድናድግ በዚሁ አሳስባለሁኝ። እንግዲህ ትምህርቱን እንድትከታተሉ አሳስባለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። የተወደዳችሁ የክርስቶስ ቤተሰቦች እንደምን ዋላችሁ? ይህን ሁሉ የምታዳምጡም እንደምን ዋላችሁ? እንግዲህ ዛሬ ቅድም እንደተነገረው ኦሪት ዘጸአት ምዕራፍ 8 ነው የምንማረው። የእግዚአብሔር ተአምር ቀጥሏል። የፈርዖን በደንደንም ቀጥሏል። እግዚአብሔር በዚህ ዓላማ ደግሞ የግብፅን ጣዖታት ማዋረድና እሱ ብቻ አምላክ እንደሆነ መግለጥ ነው። በዚህ ምንም እንኳ የፈርዖን ልብ ቢደነድን ቢያታልልም አሁን እለቃችኋለሁ ቢልም አማራጭ ቢሰጥም ፈርዖን ግን ልቡ እንደደነደነ ነው። እግዚአብሔር ደግሞ በግብፅ ያሉ ጣዖታት አንዳች ኃይል እንደማያደርጉ እርባናም እንደሌላቸው እርሱ ብቻ አምላክ እንደሆነ የገለጠበት ምዕራፍ ነው። ስለዚህ በዚህ ምዕራፍ እግዚአብሔር ስነ ፍጥረትን መሳሪያ ያደርጋል። ተዋጊ የሚያደርገው እግዚአብሔር ፈርዖን የሚያመልክባቸውን ነው። የፈርዖን አማልክት ተብለው የተጠሩ ወይም የአማልክት ተምሳሌት የሆኑት ወይም ፈርዖን አምላክ ሳይሆኑ ፍጥረታቱን አምላክ ናቸው ያላቸው እነሱ ግን የእግዚአብሔር መሆናቸው ስለታወቀ እግዚአብሔር እንደፈጠራቸው ለማረጋገጥ እነዚህን መሳሪያ አድርጎ ፈርዖንና ኃይሉን እግዚአብሔር ይዋጋል። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እግዚአብሔር ሙሴን ተናገረው፣ ወደ ፈርዖን ግባ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ ያገለግሉ ዘንድ ሕዝቤን ልቀቅ። ለመልቀቅ እምቢ ብትል ግን እነሆ እኔ አገርህን ሁሉ በጓጉንቸሮች እመታለሁ፣ ወንዙም ጓጉንቸሮቹን ያፈላል። ወጥተውም ወደ ቤትህ፣ ወደ መኝታ ቤትህ፣ ወደ አልጋ፣ ወደ ባሪያዎችም ቤት፣ በሕዝብም ላይ ወደ ምድጃዎቹ፣ ወደ ቡሃቃዎቹ ሁሉ ይገባሉ። ጓጉንቸሮቹም በአንተ በሕዝብም በባሪያዎችም ላይ ይመጣሉ። እግዚአብሔርም ሙሴን አለ፣ አሮንን በትርን ይዘህ በወንዞችና በመስኖች በውሃ ማከማቻዎች ላይ እጅን ዘርጋ፣ በግብፅ መረግድ ላይ ጓጉንቸሮችን አውጣ በለው። አሮንም በግብፅ ውኆች ላይ እጁን ዘረጋ፣ ጓጉንቸሮቹም ወጡ፣ የግብፅም አገር ሸፈኑ። ጠንቋዮቹም በአስማታቸው እንዲያደረጉ በግብፅም ሀገር ላይ ጓጉንቸሮችን አወጡ። ፈርዖንም ሙሴና አሮንን ጠርቶ ጓጉንቸሮቹን ከኔ ከሕዝቤም እንዲያርቅ ወደ እግዚአብሔርም ጸልዩልኝ፣ የእግዚአብሔርም ሰዋ ዘንድ ሕዝቡን እለቃለሁ አላቸው። ሙሴም ፈርዖንን ጓጉንቸሮቹ ከአንተ ከቤትህም እንዲጠፉ በወንዙ ብቻ እንዲቀሩ ለአንተ ለባሪያዎችም ለሕዝብ መቼ እንድጸልይ አስታውቀኝ አለው። እርሱም ነገ አለ። ሙሴም አምላካችንን እግዚአብሔርን የሚመስል ሌላ እንደሌለ እንድታውቅ እንደ ቃሌ ይሁን አለ። ጓጉንቸሮቹም ከአንተ ከቤቶችም ከባሪያዎችም ከሕዝብ ይሄዳሉ፣ በወንዙ ብቻ ይቀራሉ አለ። ሙሴና አሮንም ከፈርዖን ዘንድ ወጡ። ሙሴም በፈርዖን ላይ ስላመጣቸው ጓጉንቸሮች ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴ እንዳለ አደረገ። ጓጉንቸሮም ከቤት ከደጅም ከሜዳም ሁሉ እንደ ክምር አድርጎ ሰበሰባቸው፣ ምድርም ገማች። ፈርዖንም ጸጥታ እንደሆነ ባየ ጊዜ ልቡን አደነደነ፣ እግዚአብሔርም እንደተናገረ አልሰማቸው የሚል ነው። ይህ የመጀመሪያው ነው። እዚህ ላይ እንግዲህ እግዚአብሔር ፈርዖንን የሚዋጋው ያለ
በህይወቱ ነው ማለት በግብፅ ህይወት። ግብፅ እንግዲህ ውሃውን ያመልኩታል፣ የህይወት ምንጭ ነው ብሎም ያመልካሉ። ጓጉንቸሮቹ በውሃው ስለማይጠፉ እንቁራሪት ወይም የጓጉንቸር ምስል ያላት ሀቂት የምትባል የአምልኮት ቦታ የአምልኮት ስራ አለሻቸው የሚያመልኳት ሀቂት ይሏታል ግብፃውያን። ይህ አናቷ የጓጉንቸር ቅርጽ ያላት እና የውሃ ህይወት ጠባቂ ናት። ውሃው እንዳይበላሽ በውሃው ውስጥ ሆና ስጨው ውሃው እንዳይበላሽ ህይወትም እንዲቀጥል የምትሰራ እመቤት ናት ብለው ያምናሉ። እዚህ ላይ ግን የግብፅ አማልክት የተሰየሙት ሐሰት እንደሆነ እግዚአብሔር በአማልክቶቻቸው ላይ እፈርዳለሁ ብሎ ተናግሮ ስለነበረ ሐሰትነቱን ለመግለጥ እግዚአብሔር በግብፅ ላይ ባሉት በውሃውና በሚያመልኩት ወይም ደግሞ በቀረጿት ምስል ላይ ፍርዱን አመጣ። እነሆ እግዚአብሔር ሙሴን ጠርቶ የተናገረውን ቃል እናያለን። እግዚአብሔር ሙሴን ጠርቶ ወደ ፈርዖን ግባ፣ እንዲህም በለው እግዚአብሔር ያገለግሉ ዘንድ ሕዝቤን ልቀቅ። ለመልቀቅ እምቢ ብትል ግን እነሆ እኔ አገርህን በጓጉንቸሮች እመታለሁ ነው የሚለው። እግዚአብሔር ሕዝቡ ነፃ እንዲሆን ይፈልጋል። እዚህ ላይ ሕዝቤን ልቀቅ። የእግዚአብሔር ሕዝብ በማንም እንዲያዝ፣ የማንም ባሪያ እንዲሆን፣ የማንም ተገዥ እንዲሆን፣ ማንምን እንዲያመልክ እግዚአብሔር አይፈልግም። የእግዚአብሔር ሕዝብ እግዚአብሔርን ብቻ እንዲያገለግሉ እግዚአብሔር ይፈቅዳል። ስለዚህ ልቀቅ ነው የሚለው። ባይለቅስ ግብፃውያን የሚያመልኳት እንቁራሪት ጓጉንቸር ያላት እዚህ እንቁራሪት የውሃ ህይወት ጠባቂ ናት ብለው ምስል ሰርተውላት ይኖራል። ስለዚህ ውሸት እንደሆነ ለማመልከት ጓጉንቸሮች ወይም እንቁራሪቶች ወደ ቤት ሁሉ ገቡ፣ በሁሉም ቤት ገቡ እና ቦታውን ሁሉ ሸፈኑት። አዎ እንግዲህ የግብፅ ጠንቋዮች ይህን ማድረግ ችለዋል። የጠንቋዮቹ ስራ ተመልከቱት። በክፉ ይገዳደራሉ፣ በመልካም ግን አይችሉም። የግብፅ ጠንቋዮች እንግዲህ ሰይጣን በክፋት ሲገዳደር ክፋትን ማድረግ የሚችል ሲሆን መልካምን ግን አይችሉም። ስለዚህ ማድረግ የነበረባቸው ጠንቋዮቹ ከቻሉ፣ አስማተኞቹ ከቻሉ ሸክማቸውን ወይም ደግሞ ችግራቸውን ማቃለል ነው። ነገር ግን የጠንቋዮቹ አሰራር ክፋትን ማብዛት እንጂ ክፋትን ማቃለል አይችሉም። ስለዚህ እነዚህ ጓጉንቸሮች የወንዝ ጠባቂዎች ነው ተብለው የተጠሩት በወንዞቹ፣ በመስኖዎቹ፣ በውሃ ማከማቻዎቹ ላይ አጠቃላይ ወረዱበት እና ሙሴ ያለው ሆነ። ጠንቋዮቹን በአስማታቸው እንዲህ አደረጉ ይላል። ጓጉንቸሮችን አወጡ፣ ከወንዝ ያሉ ጓጉንቸሮች አወጡ። ይህ ማለት እግዚአብሔር ለቅጣት ነው ይህን ያደረገ። እግዚአብሔር እነዚያ አማልክት አለመሆናቸውን ለመግለጥ ነው ያደረገ። የጠንቋዮቹ ዓላማ ምንድን ነው ሲባል ክፋትን መጨመር፣ በላይ ላይ ክፋትን መጨመር ነው። ሌላ ዓላማ የላቸው። እግዚአብሔር ለጠንቋዮቹ የፈቀደላቸው እንዲሁ አይደለም። ጠንቋዮቹ እግዚአብሔር በቀጣው ቅጣት ላይ ቅጣትን ይጨምራሉ እንጂ መልካም ነገር የላቸውም ለማለት ነው። እግዚአብሔር መልካም ነገር እንዳለው ለማመልከት ሕዝቤን ልቀቅ እያለ ነው። የኔ ነው ሕዝቤን ልቀቅ፣ እናንተ የምታመልካቸው ሁሉ ትክክለኛ አይደለም እያለ ነው። ጠንቋዮቹ ግን ሕዝብ የላቸው፣ መልካምን አያደርጉ። ስለዚህ በሁሉም ቦታ ጓጉንቸሮቹ ገቡ፣ እንቁራሪቶቹ ገቡ። የግብፅ ውሃ መጠጣታቸው ፈርዖን ተጨነቀ፣ ጸልዩልኝ አለ። ከዚህ ላይ ፈርዖን አንድ ያወቀው እውነት አለ። ወደ ሙሴና ወደ አሮን ጸልዩልኝ ይላል እንጂ ወደ ጠንቋዮቹ አልጠየቀም። ጠንቋዮቹ ክፋትን ማድረግ እንጂ መልካም ማድረግ አይችሉም።
ክፋትን መጨመር እንጂ በመልካም መተባበር አይችሉም። እግዚአብሔር ጠንቋዮቹ ይህን እንዲያደርጉ የፈቀደላቸው የጠንቋዮችን ዓላማ ለመግለጽ ነው። ይኸውም ጠንቋዮችህ እኔ ስቀስፍ ተጨማሪ ይቀስፋሉ እንጂ አስማተኞችህ ለአንተ አንዳች ነገር መልካም ነገር አያስገኙም የሚል ነው። ሀጭት የምትባለው ጣዖትህ ለውሃ ሕይወት ናት፣ የውሃውን ሕይወት ትጠብቃለች የተባለሽው ሀጭት ምንም አችልም። የውሃውን ሕይወት እንኳን ልጠብቅ ውሃው በጓጉቸሮ ሲገማ ሲሞላ ጓጉቸሮቹ ህዝቡ ሲያስቸግሩ አንዳች ነገር አላደረገችም። ስለምን? ሐሰት በሆኗን ለመግለጽ። ስለዚህ ፈርዖን ህዝቡን ይሰዋ ዘንድ እለቃለሁኝ አለ። ለመጀመሪያ ጊዜ የሐሰትም ቃል ቢሆን በውሸት ተናገረ፣ እለቃለሁኝ የሚል ነገር ግን ፈርዖን ቃሉን የሚጠብቅ አይደለም። ቃሉን የሚጠብቅ አይደለም። የገባውን ቃል እንደማይጠብቅ እግዚአብሔር አስቀድሞ ተናግሯል። ምክንያቱም እግዚአብሔር የተለየው ሰው ቃሉን አይጠብቅም። እግዚአብሔር የራቀው ሰው ቃሉን አይጠብቅም። እግዚአብሔር ልቡን እንዲደነድን የራቀው ሰው በፍጹም ቃሉን አይጠብቅም። እግዚአብሔር ሁሉን አድራጊ መሆኑን ፈርዖን ተገነዘበ፣ በጥቂቱም ቢሆን እና ጸልዩልኝ፣ ወደ አምላካችሁ ጸልዩልኝ ማለቱ ነው። ሙሴ መቻ ሙሴ ለሚደረገው ሁሉ እርግጠኛ ሆኖ ነው የሚናገር። እስከነ ሰዓቱ እርግጠኛ ነው ሙሴ። እስከነ ሰዓቱ እግዚአብሔር እንደሚችል እስከነ ሰዓቱ ይናገራል። መቼ ልጸልይልህ አለው። ነገ አለ። እንደተባለው ሙሴ ጸለየ። እንደ ቃሌ ይሁን፣ እነሆ አደርጋለሁ። እግዚአብሔርን የሚመስል አምላክ እንደሌለ ታውቅ ዘንድ እንደ ቃሌ ይሁን። ይህን የሚያደርግልህ ማለቱ ነው ሙሴ አንተ ቃልህን ትጠብቃለህ ብዬ ሳይሆን እንደ አምላክን የሚመስል አምላክ እንደሌለ እንድታውቅ ነው። አምላክን የሚመስል አምላክ እንደሌለ እንድትረዳ ብዬ ነው። ሙሴ ቃሉን እንደማይጠብቅ ፈርዖን ቃሉን እንደማይጠብቅ ሙሴ ያውቃል። ትጠብቃለህ ብዬን አይደለም፣ ምክንያቱም በሐሰት ነው የሚኖር፣ ልቡ ደንድኗል። ነገር ግን አምላክን የሚመስል እግዚአብሔርን የሚመስል ሌላ አምላክ የለም። ምክንያቱም አማልክት የተባሉት ሁሉ ከንቱ ሆነዋል። ከአሁን በፊት አይተናቸዋል የተወሰኑን አማልክቶች። አሁን ደግሞ የምናያቸው አሉ። አንዳች ጥቅም አላስገኙ። ራሱ አባይ ይመለክ ነበረ። ምንም ራሱ ወደ ደምነት ሲለወጥ አንዳች ጥቅም አላስገኘም። ለምን? እግዚአብሔርን የሚመስል አምላክ ሌላ እንደሌለ ከእግዚአብሔር ውጭ ሌላ እንደሌለ እንድታውቅ። ስለዚህ የሙሴ ዓላማ እግዚአብሔርን የሚመስል አምላክ እንደሌለ ለፈርዖንና ለሕዝቡ ማሳወቅም ነው። የተአምራቶቹ ብዛት፣ የመቅሰፍቶቹ ብዛት እግዚአብሔር ሕዝቡን በአንድ ጊዜ ማውጣት ይችል ነበረ። ነገር ግን እግዚአብሔር በጣዖቶች ሁሉ አሸናፊ፣ ጣዖቶቹ ከንቱና እውነት ያልሆኑ የሐሰት አምልኮት እንደሆነ ማረጋገጥ አለበት። እግዚአብሔር ማረጋገጥ አለበት። ሙሴም ያንን ያውቃል። ሕዝበ እስራኤልም እንዲረዱ እስራኤል የፈርዖንን ይዘው ነው የኖሩት። የግብፅን ውሃ የሚጠብቁ አሉ ብለው አማልክት አሉ ብለው ያምኑ ነበር ማለት ነው። ስለዚህ ሙሴ ጸለየ። ሙሴ ጸለየ። እግዚአብሔርም ሙሴ እንዳለው አደረገ። ጓጉንቸሮቹ ከወዳጅ ከሜዳ ሞቱ፣ በሜዳ ሞቱ። ከደጅም ከሜዳም እየሞቱ ቀሩ። እንደ ክምርም አድርገው ሰበሰቧቸው። ምድር ገማች። ስለዚህ ምድር ገማች የሚለው ራሱ መልእክት ነው። ምድር ገማች ማለት የፈርዖንና የግብፃውያን ሕይወት የተበላሸ እንደሆነ ያመለክታል። ምድር ገማች የሚለው ፈርዖን ጸጥታ እንደሆነ ባየ ጊዜ እንደገና ልቡን አደነደነ። ጸጥታ ሲሆን ልቡን አደነደነ። አልሰማቸው። እግዚአብሔር እንደተናገረው አልሰማም ይላል። እግዚአብሔር አይሰማም ብሏል። እግዚአብሔር አስቀድሞ ሰውን ያውቃል። አልሰማም። የማይሰማውንና የማይታዘዘውን ለይቶ ያውቃል እግዚአብሔር። ነገር ግን ዝም ይላል፣ ይታገሳል።
የትም ስለማያመልጥ ነው። እግዚአብሔር የትም እንደማያመልጥ ስለሚያውቅ ይታገሳል። የእግዚአብሔር ትዕግስቱ የማናመልጥ መሆናችንን ስለሚያውቅ ነው። ሰው እኮ የሚቸኩለው ያመልጠኛል ስለሚል ነው። እግዚአብሔር ግን እንደማናመልጥ ስለሚያውቅ ዝም ይለናል። እግዚአብሔር እንደማናመልጥ የትም እንደማንደርስ ስለሚያውቅ ዝም ይለናል። ስለዚህ አሁንም እግዚአብሔር ሙሴን አለው፣ አሮንን በትርን ዘርጋ፣ በግብፅ አገር ሁሉ ቅማል እንዲሆን የምድሩን ትቢያ ምታ በለው። እንዲህም አደረጉ። አሮንም እጁ ዘረጋ፣ በበትሩም ትቢያውን መታ፣ በሰውና በእንስሳም ቅማል ሆነ። በግብፅ አገር ሁሉ የምድር ትቢያ ሁሉ ቅማል ሆነ። ጠንቋዮቹን በአስማታቸው ያወጡ ዘንድ እንዲሁ አደረጉ፣ ነገር ግን አልቻሉም። ቅማሉም በሰውና በእንስሳ ላይ ነበረ። ጠንቋዮቹን ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። የፈርዖን ልብ ግን ጸና፣ እግዚአብሔርም እንደተናገረ አልሰማቸው ይላል። አሁን የፈርዖን ጠንቋዮች አቆሙ። የተወሰነ ጊዜ ነው የሄዱት። እግዚአብሔር ሁል ጊዜ ያሸንፋል። የእግዚአብሔር ጣት ሲመጣ ያሸንፋል። ጠንቋዮቹ ያንን ያዩትን ቅማል የእግዚአብሔር ጣት አሉት። ይሄ የእግዚአብሔር ጣት ነው፣ ልናሸንፈው አንችልም ማለታቸው ነው። ይሄ የእግዚአብሔር ጣት ነው፣ ልናሸንፈው አንችልም፣ በጭራሽ አይሆንልንም። ጣቱን ማሸነፍ አንችልም፣ የእግዚአብሔርን ጣት ማሸነፍ አንችልም ብለው ተናገሩ። አዎ የእግዚአብሔርን ጣት መሸነፍ እንደማይችሉ በእርግጠኛ ሆነው ተናገሩ። ይህ ለምንድን ነው ብለን እንመልከተው። የምድር አምላክ ብለው ግብፃውያን የሚያመልኩት ገብ የሚባል አምላክ አለ። ምድር አዝርትን አትክልትን እንድታበቅል አምላኳ ገብ የሚባለው ነው። ገብ አምላኳ ነው። ይህ አምላኳ ደግሞ ምድር በረከትን እንድትሰጥ ያደርጋል። ምድርን የሚባርክ እሱ ደግሞ አሉ። አሁን ግን በረከትን የምትሰጠው ምድር ትቢያዋ ቅማል ሲሆን ምድር አልቻለሽም። ትቢያዋ ቅማል ሲሆን ምድር አልቻለሽም። ስለዚህ ገብ የተባለው የምድር አምላክ ከንቱ መሆኑን እግዚአብሔር አረጋገጠ። እግዚአብሔር አረጋገጠ። ይህም ብቻ አይደለም፣ ጠንቋዮችም የእግዚአብሔር ጣት ሲመጣ ተሸነፉ። አልቻሉም ነው ያለ። አልቻሉም። ለማድረግ ሞከሩ፣ አልቻሉም። አሁን አቅመ ቢሶች እንደሆኑ፣ ምክንያቱም የእግዚአብሔርን ጣት መገዳደር አልቻሉም። የእግዚአብሔርን ጣት ይህ የእግዚአብሔር ጣት ነው ብሎ ሰየሙት። በእነሱ ስያሜ ጣቱን መቋቋም ስለማይችሉ ይኸው ጸጥ አሉ። እግዚአብሔር ብቻውን አሸናፊ ሆነ። ምድርን የሚጠብቅ እግዚአብሔር እንጂ፣ ለምድርን ዘር የሚሰጥ እግዚአብሔር እንጂ፣ ምድርን በረከት እንድትሰጥ የሚያደርግ እግዚአብሔር እንጂ ገብ የሚባለው አምላክ እንዳልሆነ እግዚአብሔር አረጋገጠ። ጠንቋዮቹም አረጋገጡ። ስላልቻሉ የእግዚአብሔር ጣት ነው አሉ። ይህን ማለታቸው ምንድን ነው? የዕብራውያን አምላክ ጣት ነው የመጣብን ብለው መሸነፋቸውን አረጋገጡ። እውነት ነው። በዕብራውያን የእግዚአብሔር እጅ አለ። በዕብራውያን ውስጥ የእግዚአብሔር እጅ አለ። የእግዚአብሔር ጣት አለ። የእግዚአብሔር እጅ ነው አሁን ኑ ብሎ የሚወጣቸው። ኃይልንም በጽኑ እጅ አወጣቸዋለሁ ነው ያለ። በጽኑ እጅ አወጣቸዋለሁ ነው ያለ። ምናልባት ይህን ጠንቋዮቹ ከዕብራውያን ሰምተውት ከነ ሙሴ ከነ አሮን ሰምተውት ይሆናል። ይህ ምንድን ነው ሲሏቸው የእግዚአብሔር እጅ ነው፣ ተአምራቱን ሁሉ የሚያደርግ የእግዚአብሔር እጅ ነው ተብሎ ነው። ምክንያቱም እግዚአብሔር ሲናገር ራሱ በጽኑ እጅ አወጣቸዋለሁ ነው ያለ። በጽኑ እጅ ነው የማወጣቸው። በእድ ጽንዕት ወበመዝራዕት ልዕልት፣ በጽናሽ እጅ ከፍ ባለ ክንድ አወጣቸዋለሁ ብሏል። ከዚህ ሰምተው ነው እንግዲህ የእግዚአብሔር ጣት ብለው የተናገሩት፣ የእግዚአብሔር ጣት ብለው የተረጎሙት። የእግዚአብሔርን ጣት መቋቋም ስላልቻሉ የእግዚአብሔር ጣት እስራኤልን ነፃ ያወጣል። የግብፃውያን አምላክ ግን
ራሱንም አላዳነ። የምድር አምላክ ተብሎ የተጠራው ገብ ተብሎ የሚጠራው ማንምን አላዳነ። አዎ ያ ትቢያ ዝንብ ሆነ፣ የዝንብ መንጋ ሆነ። ዝንቦች መንጋ የተመነሳ ምድር ጠፋች። በዚህ ጊዜ ፈርዖን አሁንም ሐሰት ሊናገር ጀመረ። ፈርዖን ሙሴና አሮንን ጠርቶ ሂዱ፣ በሀገር ውስጥ ለአምላካችሁ ሰው አላቸው። የተሰጠው መልስ ሙሴም ለእግዚአብሔር ለአምላካችን የግብፃውያንን ርኩሰት እንሰዋለን እና እንዲህ አይደረግ እንዲደረግ ዘንድ አይገባም። እኛ የግብፃውያንን ርኩሰት በፊታችን ብንሰዋ አይወግሩነንምን? አይቀጠቅጡነምን? እኛ ስለ እግዚአብሔር ለአምላካችን እንሰዋን ዘንድ እንደሚያዘን የ3 ቀን መንገድ ወደ ምድረ በዳ እንሄዳለን አሉት። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን እርቃችሁ አትሂዱ፣ ጸልዩልኝ በማለት ተናገረ። ሙሴም ካንተ ዘንድ ወጣለሁ፣ የዝንቡን መንጎች ከፈርዖን ከባሪያዎቹ ከሕዝቡ ነገ እንዲሄዱ ወደ እግዚአብሔር ጸልያለሁ፣ ነገር ግን ለእግዚአብሔር ይሰዋ ዘንድ ሕዝቡን እንዳይለቅ ፈርዖን እንደገና አታልለን አለ። ሙሴም ከፈርዖን ዘንድ ወጣ፣ ወደ እግዚአብሔርም ጸለየ፣ እግዚአብሔርም እንዳለው አደረገ። የዝንቡን መንጎች ከፈርዖን ከባሪያዎቹ ከሕዝቡ አስነሳ፣ አንድ ስንኳ አልቀረም። ፈርዖንም ልቡን በዚህ ደግሞ ልቡን አደነደነ፣ ሕዝቡንም አልለቀቀም ይላል። እዚህ ላይ የምናያቸውን ነገር እንመልከታቸው። ቅማል የእግዚአብሔር ጣት ተብሏል። እጅግ አስፈራቸው። ነገር ግን ፈርዖን ሕዝቡን ሊለቅ አልፈለገም። ጠንቋዮቹ በአስማታቸው ይህን አላደረጉ። ጠንቋዮቹ አቅቷቸዋል። የፈርዖን ልብ ግን እንደጸና ነው። እንደተናገረው አልሰማቸውም። ተጨማሪ ደግሞ የሕዝብ መንጋ መጣ፣ የዝንብ መንጋ መጣ። ፈርዖን ተቸገረ። ስለዚህ ምን አለ? በዚህ ሰው አላቸው። በዚህ ሰው ለአምላካችሁ ለእግዚአብሔር በዚህ ሰው። የሚሰዉት እንስሳት ናቸው። ግብፃውያን ደግሞ እንስሳትን ያመልካሉ። የግብፃውያን አምልኮት እንስሳትን ያመልካሉ። የእንስሳት አምላክ ብለው የሚጠሯቸው አሉ። ኬብሪ የዝንብ አምላክ ተብሎ ይጠራል። ግጥ አማልክቱም ተዋረዱ። በነገሥት እንዲያውም አምላከ ጽንጽንያ የሚለው አለ። ፍልስጤማውያን የሚያመልኩት ብዔልዜቡል ማለት አምላከ ጽንጽንያ ነው። ከዚህ ላይ ደግሞ ኬፕሪ ነው። ይህንን ዝንብን የሚከላከል ዝንብን ሰው እንዳትጎዳ የሚያደርግ ኬፕሪ የሚባል የዝንብ አምላክ ተብሎ የሚጠራል። ይህም አልቻለም። ስለዚህ የግብፅ አማልክት በእያንዳንዱ እየተዋረዱ መጡ። በዚህ ሰዋሏቸው። ሙሴን በዚህ ሰዋሏቸው። ሙሴ የሰጠው መልስ ግብፃውያን የእንስሳት አማልክት አሏቸው። አጲስ የሚባል ወይፈን ወይም ኮርማ እንስሳትን ይጠብቃል የሚባል፣ ክኑም የሚባል የበግ አውራ አማልክት አሏቸው። በአማልክቶቻቸው የሚመሰሉትን እንስሳትን ብንሰዋ ከግብፃውያን ጋር እንጣላለን፣ በድንጋይ ይወግሩናል። ደግሞም ንጹሕ በሆነ ምድር እንጂ በረከሰ ምድር አናመልክም። ከዚህ ከባርነት ወጥተን እንጂ ባሪያ እንደሆን መስዋዕት አንሰዋ። ነፃነታችንን ይፈልጋል እግዚአብሔር። ከባርነት ነፃ ሆነን ነው እግዚአብሔርን የምናመልከው። በአንድ በኩል ያንተ ባሪያ፣ በአንድ በኩል የእግዚአብሔር ባሪያ ሆነን ማምለክ አንችልም። በፍጹም የእግዚአብሔር ሕዝብ ሆነን ነው የምናመልከው። ግብፃውያን የሚያመልኩትን በፊታቸው ብናት ከግብፃውያን እንጣላለን አለና ተናገረ። ስለዚህ አሁንም ፈርዖን አልሰማም።
ፈርዖን አሁንም አልሰማም። ፈርዖን አሁንም እምቢ አለ። ስለዚህ የፈርዖን ልብ ደነደነ ነው የሚለው። የፈርዖን ልብ ደነደነ። እግዚአብሔር ሙሴን አለ፣ ማልደህ ተነሳ፣ በፈርዖን ፊት ቁም፣ እነሆ እርሱ ወደ ውኃው ይወርዳል፣ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ እንዲያገለግሉ ሕዝቤን ልቀቅ። ሕዝቤን ባትለቅ እነሆ በአንተ በባሪያዎች በሕዝብ በቤቶች የዝንብ መንጎች እሰድዳለሁ። የግብፃውያን ቤቶች የሚኖሩበትን ምድር ሁሉ በዝንብ መንጎች ይሞላሉ ይላል። ፈርዖን በዚህ ሰው ቢልም እግዚአብሔር ግን በንጹህ ምድር ነው እንዲያመልኩት የሚፈልግ። ከዚህ ላይ አንድ ነገር የምናየው አለ። የዝንብ መንጋው ወደ እስራኤል ወዳሉበት ወደ ጌሤም ምድር አልመጣም። በሕዝቤና በሕዝብ መካከል እለያለሁ፣ ይህም ተአምራት ነገ ይሆናል ይላል አለው እግዚአብሔር ለፈርዖን። ስለዚህ የዝንብ መንጋው እስራኤልን አልነካም። እግዚአብሔር አሁን ጥበቃ አደረገ። ለመጀመሪያ ጊዜ ጥበቃው እየጠነከረ ሄደ። ለመጀመሪያ ጊዜ በተወሰነ ደረጃ እስራኤልም አይተዋል። አሁን ግን እግዚአብሔር ጥበቃውን እየለየ መጣ። ሕዝቡን መጠበቅ፣ ሕዝቡ ያልሆነውን ደግሞ በዝንብ መንጋው መጉዳት። ሁለት ነገር እናያለን እዚህ ላይ። በረከሰው ምድር ለእግዚአብሔር መስዋዕት ማቅረብ፣ በሁለት አምልኮት መኖር። ፈርዖን እየገዛቸው እግዚአብሔርም ሊገዛቸው አይችልም። በግብፅ አምልኮትን ያልጀመሩት መስዋዕትን ያልጀመሩት ለዚህ ነው። ሌላው በግብፅ አምላክ ተብሎ የሚጠራ የእንስሳት አምላክ አለ። እነሱ ደግሞ እንስሳትን ለእግዚአብሔር ያቀርባሉ። ይህ ደግሞ ከግብፃውያን ያጣላቸዋል። በእምነታቸው ነፃ ያልሆነ ሕዝብ ደግሞ ችግር ይገጥመዋል። በዚህም ነፃነትን ነው የሚፈልጉ እንጂ አሁን ከግብፃውያን መጣላትን አይፈልጉም። ነፃነቱን የሚሰጣቸው እግዚአብሔር እንጂ እነሱ ተዋግተው አይደለም። እነሱ ስለተዋጉ አይደለም ነፃነቱን የሚያመጣው። ነፃነቱን የሚያመጣው እግዚአብሔር ነው። እግዚአብሔር የፈለገው ከርኩሰት ምድር ከርኩሰት ቦታ በነፃነት ሕዝቡ ነው እንዲያመልኩት እንጂ በረከሰ ምድር በፈርዖን ባርነት ሆነው እንዲያመልኩት አልፈለገም። ስለዚህ ሕዝቤን ልቀቅ ነው። ሕዝቤን ልቀቅ፣ ሕዝቤ እንዲያገለግለኝ። አሁን የፈርዖን ባሪያዎች ናቸው። የፈርዖን ባሪያዎች ሆነው እግዚአብሔርን ማገልገል አይችሉም። እግዚአብሔርን ማገልገል የሚችሉት የእግዚአብሔር ሕዝብ ሆነው ነው። ይህም አንዱ ነው። ጠቅለል ባለ መልኩ ስናየው እግዚአብሔር በዚህ ኃይሉን ገልጧል። ዋና ዓላማው እግዚአብሔር ኃይሉን ገልጧል። የውሃ ሕይወት የምትባለው ሕይወት አይደለሽም፣ ራሷ ጥፋት ናት። የመቅሰፍት ሁሉ ጌታ የሚባለው ኬሪ የመቅሰፍት ሁሉ ጌታ አይደለም። መቅሰፍትን አይከላከልም። ራሱ መቅሰፍት ነው። ስለዚህ ሁሉም ጣዖታት ከንቱና አምልኮተ ቢስ እንደሆኑ እግዚአብሔር እየተናገረ ነው። አሁን እግዚአብሔር የፈርዖንን ልብ እንዴት እንደተለየው ይህን አይቶ እንኳን ፈርዖን ሊመለስ አልቻለም። እግዚአብሔር አሁን እጁን እየላከ ነው። ጠንቋዮቹ ሳይቀር የእግዚአብሔር እጅ እየመጣ መሆኑን ተመልክተዋል። የእግዚአብሔር ጣት ሕዝቡን ሊያድን እየመጣ መሆኑን ተመልክተዋል። የእግዚአብሔር ጣት አሁን ሕዝቡን አይነካም። ይህ የዝንብ መንጋ በእስራኤል አልነበረም ይላል። አሁን ጠንቋዮቹ እጃቸውን ሰጥተዋል፣ ተሸንፈዋል። ምክንያቱም ፊትም ለክፋት እንጂ ለመልካም ነገር አልተዘጋጁም። ፊትም ለክፋት እንጂ ለመልካም ነገር አልተዘጋጁም። ፊትም ክፋትን ማድረግ እንጂ መልካም ነገርን ማድረግ አልቻሉም። በዚህ የምንማረው ምንድን ነው? በብዙ መከራ ውስጥ ልናልፍ እንችላለን። የአጋንንት ኃይል፣ የአጋንንት ተግዳሮት ሊኖር ይችላል። ነገር ግን
በእግዚአብሔር ስናምን አጋንንት ይሸነፋል። አጋንንት አሁን ጓጉቸሮች ናቸው፣ እንቁራሪቶች ናቸው። እኛን ሊያሸንፉ በሰዎች አድረው ወይም በተለያየ ምክንያት ሊመጡ ይችላሉ። ግን ለሰዳጆቹ ግማት ይሆናል። አቂት የምትመለከው ለፈርዖንና ለባሪያዎቹ ነው ግማት የሆኑት። ጣዖትን የሚያመልክ ኃጢአትን የሚሰራ ለራሱ ነው ግማት የሚሆንበት። የእግዚአብሔርን ሰዎች አይነካም። የእግዚአብሔር ሰዎች ጥቂት ነው የሚፈተኑት፣ ኋላ ያሸንፋሉ። የእግዚአብሔር ጣት ሁሉን፣ የእግዚአብሔር እጅ ሁሉን ያሸንፋል። የእግዚአብሔር እጅ ሁሉን ያሸንፋል። የዝንብ መንጋው የመቅሰፍት አይነት ማለት ነው። እስራኤላውያን በዚህ መቅሰፍት አልተነኩ። ምክንያቱም የምድርን መቅሰፍት የሚቆጣጠር ኃይል አለ ብለው እስራኤላውያን ግብፃውያን ያምኑ ነበረ። ኃይል አለ፣ የምድርን መቅሰፍት የሚቆጣጠር ኃይል አለን ብለው ያ ኃይል አልቻለም። ከፕሪ የሚባለው ኃይል አልቻለም። ገብ የሚባለው የምድርን ደህንነት የሚጠብቅ፣ ኬር የሚባለው መቅሰፍትን የሚቆጣጠር ብለው ያምናሉ። ውሸት! ይህ ሁሉ ውሸት። ለምን አልተቆጣጠረም? የምድር ደህንነት ስለምን አልተጠበቀም? በምድር አምላክ ለምን አልተጠበቀም? እግዚአብሔር ዓላማው ጣዖቶች ውሸት እንደሆኑ ነው። ዛሬ በዓለም ላይ ብዙ ውሸት አለ፣ ብዙ አምልኮቶች አሉ፣ ብዙ ሐሰት አለ። ግን እግዚአብሔር ብቻውን አምላክ ነው። ብቻውን ያሸንፋል። ብቻውን እንድናገለግለው ይፈልጋል። የሌላ ባሪያ ሆነን እግዚአብሔርን ማገልገል አንችልም። የገንዘብ ባሪያ ሆነን፣ የፈቃዳችን ባሪያ ሆነን፣ የስሜታችን ባሪያ ሆነን ለልዩ ልዩ ነገር የምንጎመጅበት፣ የምናስበው፣ የምንሳብበት፣ የምናደርገው ሁሉ ባሪያ ሊያደርገን አይገባል። የሱስ የመጠጥ ባሪያ የሆኑት ሁሉ ነፃ ሊወጡ ያስፈልጋቸዋል። እግዚአብሔር ብቻውን እንዲመለክ ነው የሚፈልገው። እነዚህ ጣዖታት ሁሉ ሲወድቁ እስራኤል እንዲያምኑ፣ ዓላማው እስራኤልን ማሳመን ነው። የግብፅ ጣዖታት ከንቱ እንደሆኑ ማሳመን ነው። እግዚአብሔር ሕዝብ ሊያደርግ የመጣው ሕዝብ ሁሉ ነፃ አውጥቶ ነው። ብቻውን ከግብፅ ነፃ ማውጣት ቁም ነገር አይኖርም። ምክንያቱም የግብፅን ጣዖታት ከእስራኤል ልብ ማውጣት የእግዚአብሔር ዓላማ ነው። የግብፅን ጣዖታት ከእስራኤል ልብ ማውጣት። እግዚአብሔር እኛን አድኖናል። ካዳነን በኋላ ደግሞ ኃጢአት ከልባችን ሊወጣ ይገባል። የእግዚአብሔር ዓላማ የግብፃውያን ጣዖት ከእስራኤል ልብ እንዲወጣ ነው። ከንቱ መሆኑ እንዲገነዘቡ፣ እግዚአብሔርን ብቻ እንዲያገለግሉ ዓላማው ይሄ ነው። እግዚአብሔር ፈርዖን ባይሰማም ፈርዖን እንደማይሰማ ያውቃል። ነገር ግን የፈርዖን አለመስማት ደግሞ የእግዚአብሔርን ኃይል ይገልጣል። ኃይሌ በኃይሌከ በአንድ ጊዜ ላጠፋ እችል ነበረ ብሎታል በሌላ ቦታ። ነገር ግን ኃይሌ ይገለጣል፣ ታላቅነቴ ይታወቃል። ታላቅነቱ ማለት በግብፅ አማልክት ላይ ያሳየው የበላይነት። እግዚአብሔር የሚዋጋው በምንድን ነው ስንል በፈጠረው ፍጥረት ነው የተዋጋ። የእግዚአብሔር ውጊያ የሳይንቲስቶች እገዛ አያስፈልገው። የእግዚአብሔር ውጊያ የመሳሪያዎች ጋጋታ አያስፈልገው። የእግዚአብሔር ውጊያ የመሳሪያ ፍልስፍና አያስፈልገው። የእግዚአብሔር ውጊያ ብቻውን ነው የሚዋጋ። እነዚህ ፍጥረታት ተዋጋ አይደለም፣ በእግዚአብሔር ሆነው ተዋጉ። እንቁራሪት በእግዚአብሔር ሆና የእግዚአብሔር ያልሆነውን ተዋጋሽ። ቅማል የእግዚአብሔር ሆኖ የእግዚአብሔር ያልሆነውን ተዋጋ። ዝንብ በእግዚአብሔር ሆኖ የእግዚአብሔር ያልሆነውን ተዋጋ። እነዚህ
ዓላማቸው በምድር ላይ ሰውን መጉዳት ነው። ምክንያቱም ከቆሻሻ ነው የሚነሱ። ቁራሪት ድርግጥ አንዲት ፍጥረት ናት። ዝንብና ቅማል ግን ተፈጥሯቸው ከቆሻሻ ጋር የተያዘ ነው፣ ከእድፍ ጋር የተያዘ ነው። ሰው መንጻት ሲያቅተው ሕይወቱ ዝንብና ቆሻሻ ይሆናል ማለት ነው። ሌላው ትምህርት እግዚአብሔርን ካልተከተላችሁ ሕይወታችሁ ዝንብና ቆሻሻ ይሆናል፣ ዝንብና ቅማል ይሆናል። ዝንብና ቅማል ከእድፍ፣ ዝንብ ከቆሻሻ ነው የሚነሱት። ያደፈ ሰውነት የዚህ መገኛ ነው። የፈርዖን ሕይወት አድፏል። የፈርዖን ሕይወት ቋሽሿል። ምን አስገኘ? ዝንብና ቅማል። ልብሳችን መታጠብ ሲያቅተው ቅማል ያፈራል። ምድራችን መጽዳት ሲያቅተው ዝንብ ያፈራል። ተመልከቱት። ወንዛችን መጽዳት ሲያቅተው እንቁራሪት ይወጣበታል። እንቁራሪ ነው የምትገኝ። እንቁራሪ ነው እንቁራሪት የምትገኝ። የሰው ልጅም ልቡናው ሲቋሽሽ፣ ሀሳቡ ሲቋሽሽ፣ ልቡ ሲቋሽሽ እነዚህን ነገሮች ያስገኛል። በዚህ ውስጥ የተማርነው ነገር ቢኖር የሰው ልብ ሲቋሽሽ ምንድን ነው የሚያወጣ? ምድሩ ምን ያወጣል? የሰው ሕይወት ሲቋሽሽ፣ የግብፅ ምድር ሲቋሽሽ፣ የእግዚአብሔርን ሕዝብ አልለቅም ስትል ምድሪቱ ዝንብ በዝንብ ሆነች። የቆሻሻ ምልክት ነው። በቆሻሻ ካልሆነ በነጻ ምድር፣ በጸዳ ምድር፣ በተቀደሰ ምድር ዝንብ አይገኝም። በቆሻሻ ሕይወት ካልሆነ ቅማል አይገኝም። እንደዚሁም በቆሻሻ ሕይወት አጋንንት አሉ። እነዚህ አጋንንት ምሳሌዎች ናቸው። በነገሥት ላይ ብዔልዜቡልን አምላከ ጽንጽንያ ይለዋል። የዝንብ አምላክ ይለዋል። የዝንብ አምላክ በእስራኤል አምላክ የሌለው ሆነውን የዝንብ አምላክ ሂደህ የምትጠይቅ ብሎ ኤልያስ ተናግሯል። አምላከ ጽንጽንያ ነው የሚለው በግዙ ብዔልዜቡል ይባላል። ስለዚህ ሁለንተናው የቋሸሸ ነው ለማለት ነው። ምድራችን ካልቋሸሸሽ አጋንንት አይሰለጥኑብንም። ምድራችን ካልቋሸሸሽ ክፉ ስራ አይሰለጥንብንም። ሀሳባችን ውስጣችን ሲቋሽሽ እንደ ዝንብ የሚያቋሽሽ ኃጢአት ይመጣል። ውስጣችን ሲቋሽሽ እንደ ቅማል እድፋችንን የሚገልጥ ክፉ ኃጢአት ይመጣብናል። ስለዚህ እንንጻ። ፈርዖን አለመንጻቱን፣ የፈርዖን ገዢዎች አለመንጸታቸውን፣ አለመቀደሳቸውን ለማመልከት ነው እነዚህን እግዚአብሔር ያመጣበት። እነዚህ የክፋት ምልክት ናቸው። የመቋሸሽ ምልክት ናቸው። የማደፍ ምልክት ናቸው። ስለዚህ ፈርዖን እሱ አድፋል፣ ምድሩም አድፋለች። ወንዞቹ አድፈዋል ማለት ነው። ንጽሕና ጎሏቸዋል። ይህ ማለት በቅድስና ከተመለኩ ፍጡራን ሆነው እያለ ከተመለኩ ቅዱሱ እግዚአብሔር በዚያ የዚህ አምላክ ንጹሕ ውሃ የሰጠን ብሎ መመስገን ሲገባ የውሃ አምላክ የሚመለክ ከሆነ ውሃው ቆሽሿል ማለት ነው። የምድር አምላክ ተብሎ የተጠራው ገብ ምድር የጌታ መሆኑ ካልታወቀ፣ ሰማይና ምድር ፈጠረ ተብሎ የተመሰገነው ጌታ ካልታወቀ፣ ራሱም የምድር አምላክ ተብሎ አምላክ ሳይሆን የሚጠራ ከሆነ ምድሪቱ ተቆሽሻለች። የሰሩባትን አትሰጥም። ስለዚህ ምድሪቱ ትቢያዋ ቅብ አልሆነ፣ ትቢያዋ ቁም አልሆነ። ምድሪቱ ዝንብን የዝንብ መንጋን አወጣች። መቋሸሽን ያመለክታል። ዛሬ ህይወታችን በምን ላይ ነው ያለ ስንል በእውነቱ እግዚአብሔር በህይወታችን መቆሸሽ ደስ አይሰኝም። እግዚአብሔር ከሚያዝን አንዱ ቤተ መቅደስ የተባለው ሰውነታችን ሲቆሽሽ ነው የማይወደው፣ ሲያደፍ ነው የማይወደው። ማንም ሰው እኮ ቅማል ያለውን ሰውነት ይጸየፋል። ከስድብ አንዱ እኮ ቅማላም ነው። መንስኤው ደግሞ ያለ መጽዳት እንደሆነ ያስታውቃል። ዝንቦች እንዳያፈሩ እኮ ዙሪያውን እናጸዳለን።
የምድሪቱ መቋሸሽ ዝንብ በዝንብ ሆናለች። ምድሪቱ የቆሸሸሽው በግብፃውያን ጭቆና፣ በግብፃውያን ከንቱ አምልኮት፣ በግብፃውያን አሰራር ነው። ዛሬም ምድራችን እንዳትቆሽሽ እንጠንቀቅ። የእስራኤል የግብፃውያን ምድር ቅማል አወጣሽ። የግብፃውያን ምድር ዝንብ አወጣሽ። የግብፃውያን ምድር እንቁራሪት አወጣሽ። ውሃ ወደ ቋርነት ሲለወጥ እንቁራሪት፣ ልብስና ሰውነት ሲያድፍ ቅማል፣ አካባቢያችን ሲቋሽሽ ዝንብ። ዝንብ እኮ በምን ቦታ እንደሚገኝ ታውቃላችሁ? ታውቃላችሁላችሁ ከምን ላይ እንደሚጮህ? አዎ በቆሻሻ ቦታ ነው የሚገኝ፣ በቆሸሸ ቦታ። ስለዚህ ህይወታችን ምድራችን ስትቆሽሽ እኛን ደስ የማያሰኝ ለእኛ ጠንቅ የሚሆን ለእኛ በሽታ የሚሆን ይወጣብናል። ትምህርቱ ይሄ ነው፣ መልእክቱ ይሄ ነው። እኛ እና ሰውነታችን ለእግዚአብሔር ይቀደስ፣ ሰውነታችን ለእግዚአብሔር ይቀደስ። ምድራችን በቆሻሻ እንዳትሞላ፣ የኃጢአት ቆሻሻ እንዳትሞላ እግዚአብሔርን እናገልግል፣ ለእግዚአብሔር እንለይ። የእስራኤል ሕዝብ በግብፅ ምድር በቆሸሸው ምድር መስዋዕት እንዲያቀርብ አልተፈቀደለትም። አዎ በክፉ ጠባይ ሆነን እርስ በርስ በመበላላት፣ እርስ በርስ በመነካከስ፣ እርስ በርስ በመዋጋት፣ እርስ በርስ በመጠላላት፣ በመሰዳደብ ሆነን እውነት የምንጸልየው ጸሎት የሚሰማ ይመስላችኋል? እየጸለይን እኮ ነው፣ እንጸልያለን። የምናቀርበው የጸሎት መስዋዕት የሚሰማ ይመስላችኋል? አይቻልም፣ አይቻልም። መጀመሪያ በምድራችን በልባችን ያለውን ቆሻሻ ለእግዚአብሔር ርስቱ እኛ ነን፣ ለእግዚአብሔር መሬቱ እኛ ነን፣ ለእግዚአብሔር መቅደሱ እኛ ነን፣ ለእግዚአብሔር ሕዝቡ እኛ ነን። በልባችን ያለው ቆሻሻ ቅማል የሚያፈራው በሕይወታችን ያለው የኃጢአት ቆሻሻ ዝንብ የሚያወጣው ቅርግርግ ይበል፣ ንጹሕ እንሁን። አዎ ክርስቶስ የሕይወት ውሃ ነው። ስለዚህ የቆሸሸ ውሃ በቆራሬት የተሞላ ልንጠጣ አንችልም። የሕይወት ውሃችን ክርስቶስ ንጹሕ ስለሆነ ከዚህም መራቅ ይኖርብናል። ለዚህም ነው ግብፃውያንን ስናይ የኔም ሕይወት እንበል። የኔም ሕይወት ቅማል ማፍራት የለበትም። የኔም ሕይወት የዝንብ ቦታ መሆን የለበትም። ክርስቶስ የሕይወት ውሃዬ ነው። ስለዚህ ውሃዬ ክርስቶስ ሕይወትን ያስገኛል እንጂ ሌላ የዓለምን ውሃ ፈልጌ የቆሸሸ ውሃ እንቁራሪት የሞላበት ውሃ ፈልጌ መጠጣት የለብኝም። ምድሪቱ እንዳትገማ፣ ምድሪቱ እንዳትሸት እንጠንቀቅ። የእግዚአብሔር ቃል ይህን ያስተምረናል። ስለ ግብፅ ብቻ ማሰብ የለብን፣ ስለ እኛ ማሰብ አለብን። አሁንም እግዚአብሔር ሕዝቤ ትሆኑ ዘንድ ኑ ይላል፣ ታገለግሉ ዘንድ ከዚህ ከግብፅ ውጡ ይላል። ግብፅ የባርነት የዓለማዊነት ምልክት ነው። አሁንም እግዚአብሔር ከግብፅ ውጡ ይላል፣ ከባርነት ውጡ ይላል። አሁንም ከፈርዖን አገዛዝ ከሰይጣን አገዛዝ ውጡ ይላል እግዚአብሔር። እጃችን እንዘርጋ ጽኑ ክንዳን። አሁንም እግዚአብሔር ጣት አለው እኛን የሚያወጣበት። አሁንም እግዚአብሔር ጽኑ ክንድ አለው እኛን የሚያድንበት። አሁንም እግዚአብሔር ጽኑ ኃይል አለው ዲያብሎስን የሚከላከልበት የሚያሸንፍበት። ብንጸልይ እንደ ሙሴ ይሰማናል፣ ይሰማናል። እናም ቃላችንን ይሰማል። ሙሴ ጸዋ ቃሉ ተሰማ። ሰይጣንና መሰሎቹ ግን አሁንም ለመልካም ነገር አይዘጋጁም። ፈርዖን እስከሚጠፋ ድረስ አንዳች ልቡን አልመለሰም። እስከሚጠፋ ድረስ ዲያብሎስን ባህሪው ይሄ ነው። የዲያብሎስ ማደሪያ የሆኑ ሰዎችም ስራቸው ይሄ ነው። ልባቸው አይመለስም፣ ደንዳና ነው። እስከ መጨረሻው ድረስ እግዚአብሔር ተለይቷቸዋልና ልባቸው እንደደነደነ ይኖራል፣ እንደ ጸና ይኖራል። እግዚአብሔር አምላክ ወደ እርሱ የሚመለስ ልብ ይስጣል። ምድራችንን ከኃጢአት ቆሻሻነት፣ ልቡናችንን ከኃጢአት ቆሻሻነት ያጽዳው። በሱ የሕይወት ውሃነት እንጂ በቆሸሸው ዓለም ውስጥ በቆሸሸው ውሃ ውስጥ ዝብርቅርቅ እንዳንል በኃጢአት ውሃ እንዳንዋኝ የእግዚአብሔር ቅዱስ ፈቃዱ ይሆነልን። አሜን። ስብሐት ለእግዚአብሔር።